እኔ ወንድማችሁ አገልጋይ ተስፎን ነኝ። ዛሬ አንድ ነገር ልላችሁ ነው የመጣሁት። በመንፈሳዊ ህይወት ላይ መበርታት የምትፈልጉ ለምንድነው ጸልዬ መንፈሴ ያልተነቃቀው የምትሉት? ጸልዬ መንፈሳዊ ህይወቴ መንፈሳዊ አይኖቼ የማይከፈተው የእግዚአብሔር ድምጽስ ወደ እኔ ለምንድነው የማይመጣው ለምትሉ ሰዎች ይሄ መልስ እንደሚሆናችሁ አምናለሁ። መጽሐፍ ሲናገር እንደዚህ ይላል። ሉቃስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ሳይታክቱም ዘውትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህም ሲል በአንዲት ከተማ እግዚአብሔርንም የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበረ። አያሌ ቀንም አልወደደም። ከዚያም በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይቺ መበለት ስለምታውከኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ምን እላታለሁ? እፈርድላታለሁ። አያችሁ፣ ሴትዮዋ በመጽናት ውስጥ ሆና ነው ያንን ፍርድ የተቀበለችው። ሴትዮዋ በመጽናት ውስጥ ስለነበረች ወይም ደግሞ በጸሎት ውስጥ ተግታ ስለነበረ ጥያቄዋን ለማስመለስ እዛ ደጃፍ ላይ ስለምትቆይ ደጃፉ ላይ ሄዳ ግምጭጭ ስለምትል ያ ቦታ አለቅም፣ ያ ስፍራን አለቅም። ምንድነው ሲባል ያ ቦታ ላይ የኔ ነው፣ ያ ስፍራ የኔ ነው፣ እውነታው የኔ ነው ብላ ስለምትጠብቀው ነው። እናንተስ ክርስቲያኖች፣ እናንተ ጸላዮች መንፈሳዊ ህይወታችሁ ላይ የእግዚአብሔር ቃል ከሌለ፣ መንፈሳዊ ህይወታችሁ ላይ የእግዚአብሔር ቃል ካላስገባችሁ፣ ጸሎት ብቻውን ኃይል አይኖረውም። ጸሎት ብቻውን ኃይልና ስልጣን የለውም። ጸሎት ብቻውን የሚሰራው ታምራት የለም። ጸሎት ብቻውን የሚያደርገው ታምራት የለም። ምክንያቱም መሰረቱ የእግዚአብሔር ቃል ነውና፣ መሰረቱ የእግዚአብሔር ቃል ነው። ለሁሉም ነገር መንፈሳዊ ህይወት ላይ መበርታት የምትፈልጉ ከሆነ ስትጸልዩ የእግዚአብሔርን ቃል ይዛችሁ፣ ስትጸልዩ የእግዚአብሔርን መንፈስ አብራችሁ ይዛችሁ ሂዱ። ያለበለዚያ መንፈሳዊ ነገር ላይ ስትሮንግ መሆን አትችሉም። ያለበለዚያ መንፈሳዊ ነገር ላይ ጠንካራ ሆናችሁ መቀጠል አትችሉም። ኢየሱስ 40 ቀንና 40 ሌሊት በሚጸልይበት ጊዜ ዴመን የመጣው ጸሎቱን ስላየው ብቻ አይደለም። ኢየሱስ በጸሎት ብዛቱ አይደለም ያን ፈተና ያለፈው። ኢየሱስ የእግዚአብሔር ቃል ሙላት በዛ ጾም ጸሎቱ ስለነበረው። አያችሁ፣ ኢየሱስ የሰይጣንን ወይም ደግሞ ዴመን ይዞ የመጣውን ክስ ሊያሸንፍ የቻለው ወይም ደግሞ ሊረታው የቻለው የእግዚአብሔር ቃል በሙላት በሱ ውስጥ ስለነበረ። አያችሁ፣ እናንተ ስትጸልዩ የእግዚአብሔርን ቃል ካላነበባችሁ፣ ጸሎት ብቻ የምትጸልዩ ከሆነ፣ ዝም ብላችሁ ጸሎት የምታበዙ ከሆነ ዋጋ የለው። ዋጋ የሚኖረው የእግዚአብሔርን ቃል እዛው ስትጨምሩ ነው። አያችሁ፣ ምግብ ሰርታችሁ አልጫ ሰርታችሁ ምን ብላችሁ በቃ ጨርሳችሁ ጨው ከሌለ ግን ባዶ ነው። ጨው ከሌለ ግን ባዶ ነው። ምክንያቱም ውሃ ነው የሚለው። ቴስት አይኖርም፣ ጣዕም አይኖርም። የፈለከውን ቅመም ጨምር፣ ያልፈለከውን ነገር ማጣፈጫ ነው ብለህ የምትጨምራቸው ነገሮችን ቅመሞች ጥቁር አዝሙድ ለምን አትጨምርም? ባዶ ነው የሚሆነው። ውሃ ነው የሚለው። አያችሁ፣ የእግዚአብሔር ቃል ጥፍጥና የሌለውን ነገር ጥፍጥና ይሰጣል። የእግዚአብሔር ቃል የማይመቸውን ነገር እንዲመች ያደርጋል። የእግዚአብሔር ቃል የጠፋውን ነገር ሰብስቦ እጃችሁ ላይ ያደርጋል። የእግዚአብሔር ቃል ጸሎታችሁ ውስጥ ክተቱት። የእግዚአብሔርን ቃል በጸሎታችሁ ውስጥ በእርምጃችሁ ውስጥ የእግዚአብሔርን ቃል ኮሙኒኬት አድርጉ። መጽሐፍ ሲናገር እንደዚህ እኮ ነው የሚለው። ብርቅ በሆነበት ዘመን ላይ የእግዚአብሔር ቃል ብርቅ በሆነበት የእግዚአብሔር ድምጽ ብርቅ በሆነበት ዘመን ላይ እንደዚህ ብሎ ተናገረው። ሳሙኤል አለው የእግዚአብሔር ቃል በሴሎ ይላል። ለማን? ለሳሙኤል ይገለጥለት ነበረ። እግዚአብሔር ለማን? ለሳሙኤል የሚገለጠው በእግዚአብሔር ቃል ውስጥ ነው። ለናንተ እግዚአብሔር የሚያወራችሁ ለአንዳንዶች በድምጽ ያወራችኋል፣ ለአንዳንዶች በራእይ ያወራችኋል፣ ለአንዳንዶች ደግሞ አፍ ላፍ ያወራችኋል፣ አንዳንዶችን ደግሞ በእግዚአብሔር ቃል ያወራችኋል። የእግዚአብሔር ቃል በከተታችሁትና በጨመራችሁ ቁጥር ጸሎታችሁ ውስጥ የማይሆን ነገር የለም፣ የማይሳካ ነገር የለም። ጥፍጥና ይኖረዋል። ጸሎታችሁ ስትሮንግ የሚሆነው የእግዚአብሔርን ቃል ሲጨምሩ ነው። ዛሬ እንዲህ ብዬ ጸልያለሁ። በኢየሱስ አሜን ብሎ ለሚቀበል የሚጸልዩ ጸሎት በኢየሱስ
በኢየሱስም ውበትና ኃይልን እንዲያገኝ ያንተ ቃል በኢየሱስም በሕይወታቸው ላይ ይጨመር። ያንተ ቃል በዘመናቸው ላይ ይጨመር። ያንተ ቃል በትዳራቸው ላይ ይጨመር። በኢየሱስም ነገሮቻችሁ ኤፍታ ሆኗል፣ ተፈቷል፣ ነፃ ወጣችኋል። ተባረኩልኝ። ሻሎም